አይነት ቀልድ አልፈልግም እኔ እግዚአብሔር እንደዚህ አይነት ቀልድ አልፈልግም እማ ቀለበትሽን ረስተሽው ነው ምን ሆኖብሽ ነው ምን ተረጋጋም እየወለድሽ ነው ሰሞኑን አሞሽ ነው አይ አይደለም የወለድኩት ቅርጹን ለማጥፋት ነው ለምን ማጥፋት ፈልግሽ አይ በጣም ቅርጽ ያዘብኝና ታዩ ከዛ እሱን ለማጥፋት ነው ማልቀው ምን ችግር አለ እንዴ አንዳንዴ ያውልቅ የለ እንዴ ምን ችግር አለው አባ በዚህ ተቆጣ ባለ ደግሞ አይ ማለት እኮ ቅርጽ መጥፋቱ ምን ማለት ነው ይጎዳሻል ቅርጽ መኖሩ አዎ ወይ ቀለበት ቅርጽ ጣት ይለይ እንዴ አልፈልግም ለምን እንዴ አባስ ጨነቀኝ እኮ ለምን ነው ያልፈልግሽ የቀለበትን ቅርጽ ቀለበት ቅርጽ ያዘብኝ ነውና አልፈልኩም አንዳንዴ እንደዚህ መውጣት ፈልጋለሁ ቅርጽ ወጣፍቶ ማለት ነው ባለትዳር መሆንሽ እንዳይታወቅ ማለት ነው አባ በቀለበት ነው እንዴ ባለትዳር መሆኔ ምናምን ትምትለው እንዴ ልብ እንዴ ዋናው ልብ አይደል አዎ እና ቅርጹን አስፍተሽ ባዶ እጅሽ መውጣት ፈልግሽ ምን ችግር አለው እንደዚህ ነቀል አልፈልግም እሺ እንደዚህ ነቀል አልፈልግም እኔ ይልሽ ነገርሽ እንደዚህ ነቀል እኔ አይመችኝም አልፈልግም እንዴ አባ ያስደበርከኝ ምን ማለት ነው ቅርጹን አጥፍቼ ባዶ ሄዳለሁ ምን ችግር አለው ቀለበት አጥፍቼ ባስቀምጥ ምን ችግር አለው ማታ አጥፍቼ ያስቀምጥኩ አይደል እንዴ እኮ አጥፍቼ ባዶ ማለት ምን ማለት ነው ታዲያ እኔ የወፈርኩ ስለሆነ ይሆን አላውቅም በጣም ቅርጽ እያያዘብኝ ነው እሱን ማጥፋት ፈልጋለሁ የምርሽ ነው የምትወሪ እንዴ አንተ አታውቅም እኮ ታዲያ ቅርጹን አጥፍቶ ወደ ውጭ መውጣት ምን ማለት ነው ጥያቄው እንዴ ምን ችግር አለው ያረ ኖርማል ነገር ነው አታከብዳባ ይሄ መጥፋት አለበት በቃ እንደዚህ መያዝ የለበትም ቅርጽ የምርሽ ነው የምር እንዴ ማለትም እንዴ አታካብደና እንዴ እንዳይረፍድ እሺ እግዚአብሔር እንደዚህ እንቀል አልፈልግም እኔ እሺ እግዚአብሔርን አልፈልግም እሺ እንደዚህ አይነት ፕራንክ ቀልድ ምናምን አልፈልግም ይሄ ሲሪየስ ነው የምን ቀልድ እማልፈው ፕራንክ አይደለም ይሄ ማውጣው ነገር አይደለም እንደዚህ አይነት ቀልድ አልፈልግም እኔ እግዚአብሔር እንደዚህ አይነት ቀልድ አልፈልግም እኔ አልፈልግም እንደዚህ አይነት ቀልድ አይመችኝም ምን ችግር አለው ቀለበት ወጥ በቃ አወጣለሁ ከዚህ በኋላ እንዴ አወጣለሁ እሺ ማን አልፈልግም እንዴ አባ ምን ነው በቃ ፕራንክ ነው የምር ፕራንክ ነው እንዴ እንደዚህ እንደማያወጣ የለ እንዴ አንተ እንደዚህ አይነት ቀልድ አልፈልግም ምን ነው ፕራንክ ነው እሺ አልበዛም ፕራንኩ አልበዛም በቃ አወጣ ከዚህ በኋላ እሺ አላወጣ እሺ